በዚህ ቪዲዮ እንዴት ምቾት ኤስኤምኤስን እንደምንጠቀም ነው ማሳያችሁ። መጀመሪያ አፕሊኬሽኑን ከፕሌይ ስቶር ምቾት ኤስኤምኤስ ብለን ዳውንሎድ አድርገን እንጭናለን። ከዛም በኋላ እንከፍተዋለን። እንደከፈትነው የሚጠይቀን አለ። ይሄም ማለት አፕሊኬሽኑ የመልእክትና የፎን ኮል አክሰስ እንዲያገኝ ነው። ይሄንን አሎ እንለዋለን። ከዛም በኋላ ስማችንና ስልክ ቁጥራችንን እናስገባለን። ከላይ አብርሃም በለብ ያስገብቻለሁ። ታች ላይ ስልኬን አስገባለሁ። ስፒኪንግ ላንጉጅ የሚለው ላይ የምናገረውን ቋንቋ እመርጣለሁ። እኔ አማርኛ መርጫለሁ። እናንተም የእናንተን ቋንቋ ትመርጣላችሁ። እዛ ክሊክ ሬጅስተር እለዋለሁ። በስልኬ አጭር ኮድ ይልክልኛል። ይህንን ኮድ አስገባና ኮንፊርም እለዋለሁ። ከዛም ሙሉ ለሙሉ ወደ አፕሊኬሽኑ ከፍቶ ያሳየኛል ማለት ነው። እዚህ ላይ ኢትዮ ቴሌኮም የላከውን ኤስኤምኤስ ክሊክ ባደረገው በእንግሊዘኛ ነው ይሄኛው። እኔ እንግሊዘኛ ማንበብ ማልችል ከሆነ ሎንግ ፕረስ አድርጌ ወደ ምፈልገው ቋንቋ ቀይረዋለሁ። ምሳሌ ወደ አማርኛ ቀይሮልኛል። ወደ ሌላ ቋንቋ ከፈለኩም ወደ ሌላ መቀየር እችላለሁ። ኦሮሞኛ፣ ትግሬኛ፣ ሶማሌኛ ማለት ነው። ሌላ የምልካቸው መልእክቶች ሙሉ ለሙሉ ኢንክሪፕት ናቸው። ይሄም ማለት ሶስተኛ ወገን ማንበብ አይችልም። አሁን ለምሳሌ ሄሎ ብዬ ልኬያለሁ። ይሄ የላኩት መልእክት ኖርማል ስልካችን ላይ ባለው የመልእክት መላላኪያ አፕሊኬሽን ብንከፍተው እንደምታዩት ኢንክሪፕትድ ነው። ማንም ሰው ማንበብ የማይችል ነው። ሄሎ የሚለው ወደዚህ ይቀየራል ማለት ነው። በምቾት ኤስኤምኤስ አፕሊኬሽን ከፍተው ግን ሄሎ የሚለውን ያሳየናል ማለት ነው። ይሄ አፕሊኬሽን ያለው ሰው ብቻ ነው ማለት ነው መልእክት የምንላከውን የሚያነበው። ምናልባትም ደግሞ ኢንክሪፕት ያልሆነ መልእክት መላክ ከፈለግን ይሄ ማለት የምንልከው መልእክት ይህ አፕሊኬሽን ለሌለውም ሆነ ላለው ሰው እንዲያነቡት ከፈለግን ሴንድ የምትሏን ምልክት ሎንግ ፕረስ አድርገን አንኢንክሪፕት የምትሏን ስንለካት መልእክቱን የሚልከው ይህ አፕሊኬሽን ያለውም ሆነ የሌለው እንዲያነቡት አድርጎ ይልክልናል ማለት ነው። ለጓደኛችን መልእክት ለመላክ እየጻፍን ያለ የተሳሳተ አረፍተ ነገር ካለ በቀላሉ ኤአይ የምትለዋን ክሊክ አድርገን ማስተካከል እንችላለን። አሁን ለምሳሌ ሄሎ ሃው አር ዩ ማለት ፈልጌ አሳስቼ ሃሎ ሃው አር ዩ እየጽፍ ያለው ኤአይ የምትለዋን ክሊክ ሳረጋት ትክክለኛውን እንግሊዘኛ ያመጣልኛል ማለት ነው። ወደ ሌላ ቋንቋ ምሳሌ ይሄን መቀየር ብፈልግ ኤአይ የምትለዋን ሎንግ ፕረስ አረጋትና የምፈልገውን ቋንቋ መርጣለሁ። ምሳሌ እኔ አማርኛ መርጫለሁ። ከዛም ወደ አማርኛ ቀይሮልኛል ማለት ነው። ወደ ሌላ ቋንቋም እንደዚሁ መቀየር ትችላላችሁ። ይህም ለምትፈልጉት ሰው በሚፈልገው ቋንቋ መልእክቶችን ለመላክ ያስችላችኋል ማለት ነው። አንዴ የላኩትን መልእክት ኤዲት ማድረግ ብፈልግ ወይ ደግሞ ድሌት ማድረግ ብፈልግ ልክ እንደ ቴሌግራም ማለት ነው ሎንግ ፕረስ አደረገውና ኤዲት የምትለዋን ነካታለሁ። ከዛ በኋላ ይሄው አጥፍቼ እንዴት ነህ የሚለውን በእንግሊዘኛ እንዴት ነህ ልበለው። ሰንድ እንዳልኩት ተቀባዩ ላይም ኤዲት የሆነውን መልእክት ይልክልናል ማለት ነው። ይህ ሁሉም የሆነው ግን በኦፍላይን ነው። ምንም አይነት ኢንተርኔት አያስፈልገንም። ድሌት ማለት ብፈልግም ድሌት የሚለውን ነካዋለሁ። ለእኔ ብቻ ከሆነ ድሌት ነካለው። ለዛኛውም ለላካችሁ ሰው ማጥፋት ከፈለጋችሁም ኦልሶ ድሌት የሚለውን ትመርጡትና ድሌት ስትሉት የጓደኛችሁ የላካችሁትን መልእክት ያጠፋላችኋል ማለት ነው። አፕሊኬሽን አጠቃቀሙ ይህን ይመስላል። በምቾት ኤስኤምኤስ 4 ዋና ዋና ጥቅሞችን ታገኛላችሁ ማለት ነው። አንደኛ ሚስጥራዊ የሆኑ መልእክቶችን ለመላክ፣ ሁለተኛ እርስዎ በማያውቁት ቋንቋ የተላከን መልእክት ወደ እርስዎ ወደሚያውቁት ቋንቋ ቀይረው ለማንበብ ያስችሎታል፣ ሶስተኛ ወደ ሌላ ሰው መልእክት ለመላክ እየጻፉ ያለ የተሳሳተን አረፍተ ነገር ያስተካክሉታል። በተጨማሪም ደግሞ እየጻፉት ያለውን ቋንቋ ምሳሌ አማርኛ ከሆነ ለሚልኩለት ሰው በኦሮምኛ እንዲደርሰው ከፈለጉ ወደ ኦሮምኛ ቀይረው መላክ ይችላሉ። አራተኛው ደግሞ አንድ የላኩትን መልእክት ማስተካከል ወይም ደግሞ ኤዲት ማድረግ እና ማጥፋት ይችላሉ። ይህን አፕሊኬሽን ከጉግል ፕሌይ ስቶር ምቾት ኤስኤምኤስ ብለው ዳውንሎድ አድርገው ከዛሬ ጀምሮ መጠቀም ይችላሉ።